እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። ማን በጣም ነው ወያላ ያበሽለቀኝ ነው ወረላል። ስማ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት ባክ ቱ ስኩዌር ዋን ፈታ እኮ ነው። በቃ አሁን ውርዛም ጃንዋሪ ላይ የነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን። ኖርማል እኮ ነው። አልደበረኝ ምንም ነው ያልደበረኝ። በጣም ነው የደበረኝ። ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ። ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው። ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድን ማን ሲቲ ነው ይላል። ቅድም ሁለተኛ ቡድን አስቶን ቪላ ነበር። ኖርምዬ ነው። የትኛው ወንዳ ወንድ ቡድን ነው ቀበቶ ያሰረ አርሰናልን ዘንድሮ ዋንጫ የሚነጥቀው? በመጀመሪያ ቪላን አድንቀን ቪዲዮአችንን እንጀምራለን። በሁለተኛ ደረጃ ማለት ነው ሚኬል አርቴታ ከአመት ዓመት ከስተቱ የማይማር ኮች ነው። ማርቲን ኦዲጋርድ እኔ ስቲፋኖስ ኮች ብሆን ማለት ነው አይደለም ካፕቴን አድርጌ ላስገባው ተጠባባቂ ወንበር ላይ ራሱ አላስቀምጠው። ስፔሻሊ ዘንድሮ ማለት ነው ሳካ መቀየር አልነበረበትም። ሳካ ከረፍት መመለስ አልነበረበትም። ኢዚ ነው መውጣት ያለበት፣ ኦዲጋርድ ነው መውጣት የነበረበት። በዛሬ ጨዋታ ላይ ሚኬል ሜሪኖ መጀመር ነበረበት። ይሄን ለእናንተ ልቶ ከአመት ዓመት ግን ቪላ ምን አይነት ባህሪ እንዳለው እያወቀ ተመሳሳይ አፕሮች፣ ተመሳሳይ አቀራረብ። አሁንም ቢሆን ግን የኔ የስቲፋኖስ ጥያቄ ሁሌም ላይቭ ላይ እንደምላችሁ አርሰናል ካልበላው የትኛው ቀበቶ ያሰረ ቡድን ነው መጥቶ ፕሪሚየር ሊጉን የሚበላው? አስረዱኝ። ምንድነው ኤቪደንሳችሁ? አርሰናልን እገሌ ቡድን በልጦት ዋንጫ ይበላል ምቱ። በዛሬው ጨዋታ ላይ ግን ቪላን አለማድነቅ፣ ኡናይ ኢሜሪን አለማድነቅ በጣም ንፉግነት ነው። ለቪላ ሁላችንም ከወንበራችን ተነስተን ልናጨበጭብላት ይገባል። ባይ ዘ ወይ ቡንዲያ ኖርዌይ ሲቲ እያለ አርሰናል በጥብቅ ሲፈልገው የነበረ ተጫዋች ነው። ለምን አቋሙ ወርዶ በዚህ ደረጃ ቤንች ራሱ እንደሆነ አላውቅም፣ ግን ቆንጆ ተጫዋች ነው። አስቶን ቪላ ከአርሰናል ጨዋታውን እንደተመለከታችሁት ሀሳብን አስታችሁን ኮሜንት ላይ አባት አስቶን ቪላ ማለት ነው እኮ አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለ ሀጀሙ ፈንደድ ለጠፋ ወጥቷል። አቻ ብትወጣ ይሄ ልክ እንደ 3 ነጥብ ነበር። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ ለአርሰናልን አገኘ ማለት አርሰናል አፈንዳጅ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር። ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ ዛሬ ነጥብ ይጥላል ተስፋ ታደርጋለህ እንጂ ሲቲም እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ። ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ። ማንም አይተካቸው። ማንም ሄንካፒዮንክ ማንንክ ማስክ አንንም አይተካቸው። ጋብሪኤልና ሳሊባ የማይተኩ ናቸው። ቢስሚላህ ይሄን ጨዋታ ቢስሚላህ ከተባለ ለማንም ጨዋታ አይባልም። የሚገርም ጨዋታ ነበር። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል። ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራረደው ሂሳብ ያለ ነው የሚመስለው። እሱም በረኛ ማርቲኔዝ የሚገርም እኮ ነው። በቃ ዛሬ አሁን ድፍረቱ ይገርማል። እነ ሳንቾ ምናምን ይቀይራል። አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው። በቃ ፕላኑን አዘጋጅቶ ነው የመጣው። ዛሬ በጣም ደፋር ቡድን ነበር የነበረው አርሰናል። እንደውም ይሄ ሁላ ጉዳት አለበት ተከላካዩ በጣም ጉዳት እንዳለበት የሚያስጠኔን። በዚህ ልክ አርሰናል ተከላካይ ክፍት ነው አይቻላል። በዚህ ልክ ምክንያቶች አሉት ለመሸነፉ። በእርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር።
ከአርሰናል ጋር ሲገናኝ የሆነ ለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው፣ ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታው የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባ እናውጣው ሰጠት። እኔ ደስ ብሎኛል። እርሶስ ደስ ሳላሉትም? መሸነፉ እኮ አይደለም መሸነፉማ ምን ችግር አለ? ትንሽ ቲም እኮ ይሸነፋል። የሚያወራ ትንሽ ቲም ይሸነፋል። አስቶን ቪላ ሲጀመር ባልሽ ነው እኮ አምጪ ሲልሽ መስጠት ነው። ግን ሽንፈቱ አሸናነፉ ደስ ሲል 1-0 እየተመሩ ትሮዛርድ ገብቶ አገባ። ከዛቸውኑ የሆነ ሳካ ወይ ደግሞ ዮኬሬስ አግብተው ካምባክ ሰራን ብለው ሊጨፍር 95 ላይ ሰጠት። እናቴ ተሞ ሰጠት። ጨጓራሽ ላት አንተ የትንሽ ቲም ደጋፊ ነህ። ያንተ ቲም ትንሽ ነው። ሼር አድርግለት። ሼር ኮፒ ሊንክ በደንብ ይደረግ። ትንሽ ቲም ነው ያለ። ትንሽ ቲም ኖሮ አይወራም። ዋንጫ አይባልም። ዋንጫ የሚባል ነገር አታነሳም። ምንም ብትጎብዝ አንተ ሁለተኛ ነው የምትወጣው። አስቶን ቪላ ኡናይ ኤምሪ ሰጠት። ወሬ እንዳታወራ አንድ ወያል አልፈልግም። አሁን ታጥበሽ መተኛ ደግሞ በጊዜ ነው። ገና 11 የታባሽ ልትሄጂ ነው። በጊዜ ወደ ቤት ትገቢያለሽ። አገቢም ሰጠት። ይሄ እኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። ደስ አላችሁ አይደለ? 19 ምዕራፍ ፎቅ አቃ። ወይኔ በየሳምንቱ እየጨስኩኝ ነው እናንተ። ኢላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሬ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንጥውነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው? 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው ጎዮናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት አይደሉ ሮቦት አይደሉ ይደክማቸው ሰው። እነሱም እንደኛ ሰው ናቸው። ወይኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም። ዝም ብሎ ማልቀስ ነው ዛሬ። ወይኔ እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። ወይኔ ብሩክ አለቀሃለኝ እኮ ይሄ ገጣባ ቡድን አለቀሃለኝ። አረ በእናታችሁ ቋጠሯችሁን ፍቱልን። ምንም እኮ እኔ እኮ እንዴት እንደገባ ሁላ አላውቅም እኮ። ምንድነው ዝም ብለው የሆነ ማደንዘሻ ሰጥቷቸው ነው ሲሮጥ ዝም ብለው የሚያዩት? ካምባክ ማድረግ እንችላለን። ካምባክ የሚሰራ ቤንች ላይ የተቀመጠ ጸዴ ስኳድ አለን። ኦዴጋርድ መግባት አለበት። ገብቷል ግን መግባት ወይም ደግሞ መንቃት አለበት። ኢዜ ደግሞ ቦታው አልተመቸውም። በቃ አርቴታ ወስን ትሮሳርድን ወይ ማርቲኔሊን በቃ በቦታቸው መጫወት አለባቸው። ሜሪኖም ዛሬ ቀዝቅዟል። ታካዬ በጣም አሪፍ ነች። ጋይስ ካምባክ ይኖራል። አረ ተቃጠልኩኝ ወገር። አረ እኔ ነደድኩኝ ጀማ ወዴት ሄጄ ነው ወይ ይወጣልኝ ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛን አትመጥንም። ለአሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ተሰጠን፣ ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው በቀርስ ምን አይነት ነገር። ምንም አልልም። በቃ የሚገባው ቲም 3 ነጥቡን አሳክቶ ወጥቷል። ከአርሰናል ተጫዋቾች በላይ የቪላ ተጫዋቾች 3 ነጥቡን በደንብ ነው የፈለጉትንም አሳክተው እንግዲህ ነጥባቸውን 30 አድርሰው በሊጉ ሁለተኛ ላይ ተቀምጧል። የማንቸስተር ሲቲን ጨዋታ ይጠብቃሉ። በቃ የሚገባው ቲም ነጥቡን አሳክቶ ወጥቷል። በቃ ዘንድሮም በቪላ ነጥብ ጥለናል። አርቴታ መች ቪላን አሸንፎ 3 ነጥብ እንደሚያሳካ እኔ አላቅም። ምንም ምክንያት ኤክስኪዩዝ ማድረግ መደርደር አይጠበቅብንም። በቃ 3 ነጥብ አተናል ዛሬ።
የሚገባው ቲም ደግሞ በአግባቡ 3 ነጥቡን አግኝቶ ወጥቷል። ለኔ የሚታየኝ ይሄ ነው። ቅር ካላችሁ አይመለከተኝም። ሌላው ደግሞ ቡካዮ ሳካ ላይ አፋችሁን የምታላቁ የአርሰናል ደጋፊዎች ታድባላችሁ፣ ስርዓታችሁን ትይዛላችሁ ማለት ነው። ምንም የምለው ነገር የለኝም ሌላ በቃ የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት ነው 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭሮ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሮ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ቲኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው፣ ላንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው። አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም። እመን። አሁን ተረጋግቼ ላስረዳችሁ። እኔ ምለው ማለት ነው የአርሰናል ተጫዋቾች ቴስቴስትሮናቸው ልክ ነው ወይ እንዴ? 3 ዓመት ተከታታይ እንዴት ነው አንድ ቲም እንደዚህ ጨጓራዬን የሚልጠኝ? 3 ዓመት ተከታታይ እንዴ! እንዴት ሜዳ ውስጥ ሲገቡ ቴስቴስትሮናቸውን አይመረመሩም? ቆይ ምን ማለት ነው እንዴ? ስገባ እኮ ማለት ነው ለምን 2 ሴንተር ባክ አይደለም በሴቶች ለምን አንገባ? በሴቶቹ ማለት ነው በሴቶቹ ብንገባ ራሱ ዛሬ ማሸነፍ ነበርበት። ምክንያቱም 3 ዓመት ተከታታይ እኔ አልናደድም። ምን ናደደኝ እሱ አይደለም። ምን ይበቃ ስላችሁ ኖርማል ነው። ግን ማለት ነው 3 ዓመት ተከታታይ ያሸነፈንን ቲም አዌ ሄደ ለምንድን ነው ማታሸንፈው? ለምንድን ነው ማታሸንፉት? ለምን ዛሬም ያሸንፈናል? ዛሬም ቴስቴስትሮናቸው መጠናት አለበት እንዴ? ኧረ በስመ አብ እኮ በዝረ ወያላ ግባና አውጣው ነግሬሽ ነበር እኮ ትበረግጊያለሽ፣ ትደነግጫለሽ። ፊቲን ከጀርባሽ ስታይ እኮ ብዬሽ ነበረ። ጀመርሽ፣ ያው ውሃዋ ማለት ጀመርሽ፣ መንቀጥቀጥ ጀመርሽ። በትክክለኛ ሰዓትሽ ዲሴምበር አይደል? ትክክለኛ አልዘገየሽም። እናንተ አያዛንፉም እነዚህ ሰዎች። ወያለው ሰዓት አያዛንፍም፣ በቀጠሮ ሰዓት ነው። ጀመርሽ። አሁን ያንቺ ዳውንፎል አሁን ይጀምራል። ቲክ ታክ ጀመርሽ። አሁን ታንጠባጥቢዋለሽ ይሄንን ፖይንት። አሁን እኮ ነው የሚለየው እንክርዳዱ ከስንዴው፣ ገለባው ከስንዴው የሚለየው አሁን ነው፣ ዲሴምበር ላይ ነው። ገባሻል? እኛን የፈለገን እንኮታኮት፣ ነገር ግን ሲቲ እዚህ ላይ ነው ያለው። እንዲህ ሂኪ ማለት ነው እያለ እያሸተተ ጀርባሽ ላይ ነው ያለው። የትም አትሄጂም። ምላስሽ እኮ የዓለማችን ምርጥ አስቶን ቪላ እያገላበጠ የሚጠረጥብሽ እንዲህ እያገላበጠ ማለት ነው የሚያሸሽ ምላስ ብቻ። ይመቸን አባቴ ይመቸን። ዛሬ ነጥብ እንዳንጥልኛ ብቻ ዋናው እሱ ነው አባቴ። ውይ በክልሻለሁ። ከዛ አላለ ይቻላል። ቋጥሯችሁን ሰርቷል ዛሬ ማለት ነው። ቪላ እንዳረካኸኝ እረፍ። ቋጠሮ ሰርቷል። የ19ኙ ቲም ቋጠሮ ሰርቷል። እኔ ዛሬ እግዚአብሔርን አርሰናል በቃ እኔ ዛሬ አቻረገ በቃ ካምባክ ያደርጋል። ማርቲኔሊ ሲገባ ነገሮች ብልሽት ብለውብኝ ህይወታችሁ እንዳስደሰታችሁ ደስ ይበላችሁ። ከኛ በላይ ናችሁ ከሆነ ወይኔ ማን ሲቲ ዛሬ ጣል። ወይኔ እኔ በቃ ህይወቴን ነው ማጣው ዛሬ። በቃ ዛሬ ታውጡኛላችሁ። ማን ሲቲ ከሰንደርላንድ ከተሸነፈ ታውጡኛላችሁ። ወይኔ ጋድ ለእኔ ሁሉ ደስታ ይገባኝ። በቃኝ ደስታ በቃኝ። አንዴ ላስቶን ቪላ በስመ አብ ምን አይነቱን ቪላ ነው የተመለከትነው? ኧረ በስመ አብ መድፉን አስቆሙት። እንግዲህ አርሰናሎች እንግዲህ በቪላ ዛሬ ቪላ ፓርክ ላይ 2-1 በማቲካሽና በቡንዲያ ጎል እንግዲህ ተሸንፈው ወጥቷል። ምን አይነቱን ድንቁን አስቶን ቪላ ነው የተመለከትነው። በእናታችሁ እስከ መጨረሻው ድረስ ለማጥቃታቸው እጅግ በጣም ደስ የሚል ደበደቡ፣ አስቆጥሮ ወጡ። በቃ ይችላሉ። ዛሬ
ቪላ በጣም በምርጥ ብቃት ተጫውቶ አሸንፎ ወጥቷል። ማቲካሽ ራሱ ምን አይነት ግብ ነው ያስቆጠረው? አረ በስማም ባይዜ ከግቡ ውጪ ዛሬ ካሽ የሚጫወቱበት መንገድ አረ በለው። ከዛ በኋላ እንግዲህ ትሮሳርድ ለአርሰናል ተቀይሮ ገብቶ ወዲያው ነበር እንግዲህ እጅግ በጣም የሚያምር ጎል ያስቆጠረው። ግን አርሰናልን ከሽንፈት ሊታደግ አልቻለም። ቡንዲያ በመጨረሻ ደቂቃ በቃ እኔ እኮ ሰከንድ እኮ ነው የቀረው ማለት ይቻላል። አረ በስማም ግን ቪላ ሁሌ በቃ ለአርሰናል ጉሮሮ ነው የሚሆንበት። ከምሬን እኮ ነው የምላችሁ። አረ በስማም ብቻ ግን አርሰናል የትልልቆቹ ተከላካዮች የሚባሉት ገብርኤል ማጋሌሽ እና ዊሊያም ሳሊባ ካልተመለሱ እጅግ በጣም ችግር ውስጥ የሚገባ ይመስለኛል ከዚህ በኋላ ቀጣይ ባሉ ጨዋታዎች ማለት ነው። ለማንኛውም ሳሊባ በጊዜ ይመለሳል ብዬ አስባለሁ። ግን ቪላ ዛሬ የሚገርመው ቪላ ነው የተመለከተው። ደበደቡ እንደዛ አስቆጥሮ ወጡ። ይገባቸዋል። ሁለተኛ መጥተዋል ደግሞ የክለብ ሳይታወቅ ሁለተኛ ደረጃ ላይ ተቀምጧል። አረ ቪላ ዋው! የጃፓኑ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ ቢላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ሀያለ መጨረሻ ላይ አረድሽ በዘጠና ፕላስ። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን የሆንብሽ አንጀቴ ቅቤ ነጠጣው። ከጨዋታው ጋር በተያያዘ ፈጣን አስተያየት ማለት ነው። አንደኛ አርቴታ በቃ ዛሬ ያልተረጋጋውን አርቴታን ያየነው እኔ ላይክ ኡናይ ኤምሪ በተከታታይ በቃ ወይ ያሸንፈዋል ወይ ነጥብ እንዲጥል ያደርገዋልና የሱ ትራውማ አለበት እና በጣም ያልተረጋጋውን አርቴታን ያየነው። ኮፒ ሊንክ እና ፎሎ ማድረግ አትርሱ እሺ። ቢያንስ ፎሎ እያደረጋችሁ አንድ ከዛ ደግሞ ቅያሪዎቹ ምናምን ነገርም እየሰሩ ይመስል ነበር እንጂ እየሰሩ አልነበረም። አይ ዶንት ኖ ላይክ በጣም የተወዘጋገበ ቅያሪ ነው። ትሮሳርድ ለምን እንደወጣ አያስታውቅም ምናምን ነገር። ማዱኬ የሚያስፈልግ አይመስለኝም እዚህኛው ጨዋታ ላይ። ማርቲኔሊ ፊት ከነበረ ማርቲኔሊ ማስገባት ይቻል ነበር ወይ ቀደም ብሎ ራሱ ማዱኬን አስገብቶ ኤዜን ቤንች ማድረግ ነበረበት ወይ ኦዴጋርድ እና ኤዜን መቀያየር ነበረበት ምናምን ነገር። ዩኬሬሽ ፊት ከነበረ ምንም ሳይሰራ ነው የወጣው ሜሪኖ። ገብታችኋላ? ላይክ ቅያሪዎቹ ራሱ ልክ አልነበሩ። እሱ ነው ዋናው ፖይንት። ከዛ ደግሞ ማለት አንዳንድ ነገር ላይ ክሬቲቭ መሆን አለበት። በቃ ለምሳሌ ቤን ዋይት ልክ አይደለም አይደል? ልክ ካልሆነ ቲምበርን ወደ እንትና አስወጥቶ ወደ ክንፍ አስወጥቶ ዋይትን በካላፊዮሪ መቀየር ይችላል። ከዛ ካላፊዮሪ መሀል ማድረግ ይችላል። ስኬሊን እዛ ጋር ማጫወት ይችላል ነገር የሆነ ክሬቲቭ መሆን ያለበት ቦታ ላይ ክሬቲቭ አልሆነም። ከዛ የቀያየራቸው ነገሮች ሴንስ አይሰጡም። ከዛ ተጫዋቾቹ ደግሞ ደክሟቸዋል። ቢስሚላ ደክሟቸዋል። ተጫዋቾቹ ደክሟቸዋል። ዙቢሜንዲ የለችም። ካላፊዮሪ የሚሳሳታቸው ኳሶች ብዛት። ኢንካፔና ቲምበር ጥሩ ናቸው። ለየመጀመሪያቸው ነው ቋሚ ሆነው ሲጫወቱ ለሁለት ምናምን ነገር። ሳካ የምታባክነው ኳስ ብዛት። ዛሬ ራይስም ልክ አይደለችም። ጥሩ ነው በጣም እኮ ራይስ፣ ግን በቂ አይደለም። ዋንጫውን ለመብላት በቂ አይደለም። በቃ ይሄ ፐርፎርማንስ አሁን ሳምንቱን የሚያድንልን ማለት ነው የሲቲ ጨዋታ ነው። ሲቲ ነጥብ መጣል አለበት የግዴታ ማለት ነው። ቀርቦ ደግሞ ድጋሚ መከራችንን እንዳያበላል ዛሬ ሲቲን ጨዋታ ሲቲ ነጥቡን ከጣለ ቢያንስ አስቶን ቪላ የትም አይደርስም።